ሰላም ወደ ፓናቲው ቤተሰቦች እንደምን አላችሁ? ተመልሰናል። እንደተለመደው ለቤተሰቡ አዲስ የሆናችሁ ሰብስክራይብ የምትለውን በተን በመጫን የደወል ምልክቷን አብሯት አዳዲስ ቪዲዮ ስለቅ ለእናንተ ይደርሳችኋል ማለት ነው። ለዛሬ ከቆምንበት እንቀጥላለን። አምስተኛውን ፓርት ማለት ነው። ወደ አቆምንበት እንሂድ እስኪ። እዚህ አካባቢ ነው ያቆምነው አክቹአሊ ስቱደንት ዳት ፒኤችፒ ቴብል ላይ ኢንሰርት ማድረግ እና ሊስት አድርጎ ሴሌክት አድርጎ ማየት ላይ ነበር ያቆምነው። ስለዚህ ዛሬ በተቻለ መጠን አፕዴትን ለመስራት እንሞክራለን። ትንሽ ቪዲዮ እንዳይረዝም ጥረት ለማድረግ ሞክራለሁ። በተቻለ መጠን አፕዴትን እና የፉተር ሴክሽኑን ለመስራት እንሞክራለን። መጀመሪያ ላይ እስኪ እዚህ ላይ ዲአይቪ ክላስ ፉተር ኮንቴነር ላይ የተወሰነ ፉተር በጨምር ደስ ይለኛል። ስለዚህ ኢንክሉድ ዳት ፒኤችፒ ላይ ከፍቼ ፉተር ዶት ፒኤችፒ የሚለው ማለት ነው ኢንክሉድ ፎልደር ላይ ፓራግራፍን ክሬት ላድርግና ኮፒ white preserve copyright is preserved by law level እና እዚህ ላይ የተወሰነ ጽሁፍ እስኪ ልጨምርበት developed by panatube ተሳሳትኩ እዚህ ላይ panatube ኦኬ እዚህ ላይ ፎን ባስቀምጥ ደስ ይለኛል። ፎን ስልክ ቁጥራችን እዚህ ላይ እስኪ እናስቀምጥ። ለስራ የምትፈልጉ ካላችሁም በዚህ ስልክ ቁጥር መደወል ትችላላችሁ። ኦኬ እቺን ሴቭ ላድርግና በተወሰነ መንገድ ለፓራግራፏ ስታይል ወይም ደግሞ ጌጥ ወይም ደግሞ ውበት ልስጣት እስኪ። የመጀመሪያው ውበት ከለሩን ዋይት ባደርገው ጥሩ ነው። በኋላ ባክግራውንድ ከለሩን ስለመቀየረው ብዬ ነው። ቴክስት አላይንመንቱን ሴንተር ባደርገው ደስ ይለኛል። ሴቭ እናደርጋትና እስኪ እዚች ላይ ኢንክሉድ ለማድረግ እንሞክር። ኢንክሉድ ለማድረግ ላይ እየተጠቀምነውን ኢንክሉድ የፒኤችፒ ስክሪፕት ማምጣት እንችላለን ወይም ደግሞ መጻፍም እንችላለን። ምንም ችግር የለውም። እቺን ፒኤችፒ ኢንክሉድ ዋንስ ተብሎ አንደርስኮር ዲአር ከዛ ኮንካትኔት ተደርጎ የፎልደር ስትራክቸሩ የሚገኝ ማለት የፋይሉ የሚገኝበት የፎልደር ሎኬሽን ኤኒዌይ አምጥቼ ኮፒ አደረኩና menu.php የምትለዋ ወደ footer.php ነው የቀየርኳት። ኦኬ ስለዚህ በተወሰነ መንገድ እስኪ ስታይል እናድርገው። ይሄንን ጌጥ ወይም ደግሞ ውበት እንስጠው። ኦኬ ዳት ፉተር ካገኘህ የመጀመሪያው የሚሆነው ዊድዙ አትሊስት የዊንዶውን ዊድዝ እንዲህ ስለምፈልግ ወይም ደግሞ የኖርማል ቪው ፖርታችን በስልክም አየነው በኮምፒውተር ማየነው ዋትኤቨር የቪው ፖርቱ 100% እንዲህ ስለምፈልግ ነው 100% ያልኩት። ባክግራውንድ ከለሩን ብላክ ላድርገው። የፓራግራፉ ከለር ዋይት ስለሆነ ያን ያህል ብዙ እንትን ላይል ይችላል፣ ላይጣረስ ይችላል። ብላክ ባክግራውንድ በዋይት ፎርግራውንድ ከለር ማለት ነው። ኦኬ ከዛ በተወሰነ መንገድ ሄይቱን አንድ አውቶ ላድርገው ለጊዜውና ላሳያችሁ። አውቶ ላድርገው እና ሪፍሬሽ ላድርገው እስኪ። ኦኬ እንደምታዩት እዚህ ላይ ኮፒራይት ኢዝ ፕሪዘርቭድ ባይ ሎ ብሎ ዴቨሎፕድ ባይ ፓናቲዩብ ከዛ ስልክ ቁጥሬን አስቀምጦታል ማለት ነው። ግን ባክግራውንድ ከለሩን ብላክ ማድረግ ነበረበት። እዚህ ላይ አላደረገውም። ኦኬ ስለዚህ በሌላ ታብ እስኪ ከፍተን እንየው። ኦኬ አካውንት በጣም ጥሩ። ከዛ ሎጊን አደረግነው። ስቱደንት ላይ ነበርነን። አሁንም ተመሳሳይ ነው። እስኪ በሌላ አሁን በክሮም ነበርኩ በማይክሮሶፍት ኢዴጅ ከፍቼ ላሳያችሁ። ተሎ ሪስፖንስ ላይ ማያደርገው ነው ኤስኤምኤስ እዚህ ላይ ሎጊን አድርጌ ልግባ። ባለፈው ቪዲዮ እንደነገርኳችሁ ተሎ ሪስፖንስ በማያደርግላችሁ ሰዓት በሌላ ብራውዘር ከፍታችሁ ማየት ሊጠበቅባችሁ ይችላል። አያችሁት? እዚህ ላይ አሁን ሪስፖንድ አድርጓል ወይም ደግሞ መልሷል ለሲኤስኤስ እና ኮፒራይት ፕሪዘርቭድ ባይ ሎ የሚለው የፉተር ጽሁፋችን ባክግራውንዱ ብላክ ሆኖ ሄቱም ደግሞ አውት ሆኗል። ለጊዜው እስኪ 40 ፒክስል አድርገው። ይሄን 40 ፒክስል ኮንትሮል ፕላስ ኤስ አድርገውና ልየው እስኪ አውትፑቱን። ከዛ በፊት ግን ቦርደሩን በተወሰነ መንገድ ቦርደር ራዲየስ እስኪ አንድ 5 ፒክስል ልስጠው። አንድ 5 ፒክስል አለመስጠትም ትችላላችሁ፣ ምንም ችግር የለውም። ዊድዙ 100% ከተባለ ቦርደር ራዲየሱ ማስቀመጥ ያን ያህል በክሮም ነው። በጣም ይቅርታ እዚህኛው ላይ የነበርኩኝ። ሪፍሬሽ ላድርገው። እንደምታዩት ከሆነ 40 ፒክስል ሄት ሰጥቶታል ማለት ነው። በተወሰነ መንገድ ምንድነው እዚህ ላይ ማስተካከለው ፓዲንግ የቴክስቱን ፓዲንግ በተወሰነ ፓዲንግ ቶፕ ብሰጠው ትንሽ ወረድ እንዲል ብዬ ነው። ጽሁፉ ትንሽ ወረድ እንዲል እስኪ 15 ፒክሰል ሰጥቼልየው 15 ፒክሰል ሰጥቼልየው 15 ፒክሰል ቶፕ ማለት ነው። ቶፕ ፓዲንግ እንግዲህ ፓዲንግ ስፔስ
አሁንም ክሮም ላይ ነው ያለው። በጣም ይቅርታ ሪፍሬሽ ላድርገው። እንደምታዩት ከሆነ በጣም ወረደ። ኦኬ ስለዚህ እዚህ ላይ ትንሽ ቀነስ አድርጌ 10 ፒክሰል ልስጠው። 10 ፒክሰል መጥቼ እዚህ ሪፍሬሽ ላድርገው። ይሄንን ግን ማጥፋት ሳይኖርብኝ አይቀርም። ደጋግሜ ክሮምን እየከፈትኩት ነው። ሪፍሬሽ ሳደርገው አሁን አላይንመንቱ ልክ ይመስላል። በተወሰነ መንገድ ሴንተር ላይ የተቀመጠ ይመስላል ማለት ነው። ፉተራችን በዚህ አይነት መንገድ ሰራን። ፉተራችን በዚህ አይነት መንገድ ሰራን ማለት ነው። ሌላም ብዙ ነገሮችን ሜኖዎችን ምናምን መጨመር ይቻላል። ምንም ችግር የለውም በዚህ ፉተር ላይ ማለት ነው። የፈለጋችሁትን አይነት ስታይል መስጠትም ትችላላችሁ። እኔ ለጊዜው ይሄ ስለተመቼ ነው ይሄን ያደረኩት። ስለዚህ ቀጣይ አፕዴት በተንን ክሊክ ስናድርግ የአፕዴት ፎርማችን እንዲመጣ ከዛ የአፕዴት ፎርማችን ላይ የሆነ ነገር ፊል አድርገን ወይም ደግሞ አስተካክለን ማለት አፕዴት አድርገን አፕዴት ስንለውም እንዲያስተካክል እሱን የሚያደርግ የፒኤችፒ ስክሪፕት እንጽፋለን ማለት ነው። መጀመሪያ እስኪ ወችንን ክሎዝ አውት ላድርጋትና footer.php የምትለውን ክሎዝ ላድርግ። ይሄም ስታይሉ ማያስፈልግም ለጊዜው። ስለዚህ ምንድነው ማደርገው ከዚህኛው ሊስቱ ወይም ደግሞ ቪው ከምናደርግበት ፊልድ ሴት ወረድ ብለን ስቱደንት ሊስት ቪው ፊልድ ሴቱ የተዘጋበት አለ አይደል? ታች ላይ እዚች ላይ ወረድ እንበልና የተወሰነ እስኪ ብሬክ ላድርገው። ከዛ ፊልድ ሴት ብዬ ክሬት ላድርግና ሌጀንድ ብዬ እዚህ ላይ የሌጀንድ ታይትሌን እንሰጣለሁ። ለምሳሌ ስቱደንት አፕዴት ፎርም ልበለው ለጊዜው። ስቱደንት አፕዴት ፎርም አልኩት። በጣም ጥሩ። ከዛ እዚች ወረድ እንልና ምን እናደርጋለን? እዚህ ላይ የስቱደንት አፕዴት ፎርምን ኢንሰርት ለማድረግ የተጠቀምነውን ፎርም በሙሉ ኮፒ አድርገን እናመጣዋለን። ጊዜያችን ለመቆጠብ ያህል ተመሳሳይ አይነት ነገር ነዋ። ኢንሰርት ለማድረግ የተጠቀምነውም አፕዴት ለማድረግ እንጠቀምበታለን። ስለዚህ ምን እናደርገዋለን? እዚህ ላይ በተወሰነ መንገድ ማስተካከል ያለብን ነገር ሊኖር ይችላል። ለምሳሌ ኤስአይዲ ኔም የሚሉ እነዚህ የቴክስት ቦክስ ስሞችን በሙሉ ኮንትሮል ልጫና ሴሌክት ላድርጋቸውና ዩ ሚል ነገር ልጨምርባቸው። ሁሉም ላይ አፕዴት ለማለት ፈልጌ ነው። አፕዴት ለማድረግ ፈልጌ ነው። ስለዚህ የቴክስት ቦክሱን ስም ነው የቀየርኩት፣ አፕዴት። ኦኬ። ከዛ ሬጂስተር ስቱደንት የሚለውን እዚች ላይ አፕዴት ስቱደንት ልበለው። ኦኬ። ሬጂስተር ስቱደንት የሚለውን ይሄ ቫልዩን ደግሞ በተመሳሳይ መንገድ አፕዴት ስቱደንት ብዬ ቀይረዋለሁ ማለት ነው። በጣም ጥሩ፣ በጣም ጥሩ። ኦኬ። ሪፍሬሽ ባደርገው እንደምታዩት ከሆነ የአፕዴት ፎርም ቴክስት ቦክሳችን ማለት ፎርማችን ወይም ደግሞ ቅጻችን እዚህ ላይ መጥቷል። ግን አሁን አፕዴት የሚለውን በተን ክሊክ ሳደርግ ብቻ ነው ይሄ ነገር እንዲታየኝ የምፈልገው። አፕዴት የሚለውን ሊንክ ክሊክ ሳደርግ ይሄ ነገር እንዲታይ ስለምፈልግ እዚች ላይ ኢንተር ልበላትና እንደ PHP ስክሪፕት ልጻፍ። የመጀመሪያው አፕዴት ለማድረግም እንደ አወራ ነው ምንጊዜም ቢሆን ዌር ኮንዲሽን ስለሚያስፈልግ ዌር ኮንዲሽን ላይ አሳይን የምናደርገው አይዲ ስላለ እሱን አይዲ ሆልድ አድርገን መያዝ መቻል አለብን። እስኪ ሴት ዶላር አንደርስኮር ፖስት ልበልና ችነን እዚች ላይ ያለችዋን አፕዴት አይዲ የምትለዋን ኮፒ አድርጌ እዚህ ላይ አምጥቼ ፔስት ልበላት። ከዛ እዚች ላይ አንድ ቫሪያብል ክሬት ላድርግ። ከርሊ ብራሴን ከከፈትኩ በኋላ አንድ ቫሪያብል ክሬት ላድርግ። ይሄንን ቫሪያብልም ደግሞ የፈለካችሁትን ፋይል ኔም መስጠት ትችላላችሁ፣ ማለት የቫሪያብል ኔም መስጠት ትችላላችሁ። ምንም ችግር የለው። ለጊዜው እኔ ዝም ብዬ ስቱደንት አንደርስኮር መልበለው አፕዴት ቅርታ በካፒታል አደረኩት አፕዴት ከዛ አይዲ ልበለው ለጊዜው እኩል ይሆናል ብዬ እችንን እዚች እስከዚች ያለችውን ኮፒ አድርጌ ፔስት ልበላት። ፔስት ልበላት። ኦኬ በጣም ጥሩ። ከዛ እዚች ላይ ወረድልና ምን አደርጋለሁ? ይሄንን አይዲ አሁን ሴሌክት ያደረግነውን አይዲ መሰረት አድርገን የሆነ ሪከርድ ሴሌክት አድርገን እንድናመጣ የሚያስችለን ኩዌሪ እንሰራለን ማለት። ስለዚህ ሌት ዊ ዱ ዳት። አሁን እዚህ ላይ ምን እንደምናደርገው ሴሌክት አንደርስኮር ዶላር ሴሌክት አንደርስኮር ስቱደንት ልበለውና ለጊዜው ወይም ደግሞ ስቱድ ልበለውና ስቱ ሴሌክት ኦል ፍሮም የሚል የኤስኩኤል ኩዌሪ እንጽፋለን። ወይም ደግሞ ማይስኩኤል ኩዌሪ ሴሌክት ኦል ፍሮም ስቱደንት እንለውና ዌር ካልነን በኋላ ስቱድ አይዲ በካፒታል አይደለም በስሞል ነው። ስቱድ አይዲ ኦኬ እኩል ይሆናል ካልነን በኋላ በሲንግል ኮት ውስጥ አሁን ያመጣነውን ወይም ደግሞ አሁን ያገኘነውን ይሄንን ጌት ያደረግነው ቫሪያብል እዚህ ላይ ፔስት እናደርገዋለን። ኦኬ እዛ ሰሚኮለን ከዛ በኋላ ራን እናደርገዋለን። ይሄንን ራን እናደርገዋለን ወይም ደግሞ ኤክስኪዩት እንዲሆን እናደርገዋለን። ስለዚህ እስኪ አንድ ቫሪያብል ክሬት ላድርግ ዶላር ራን አንደርስኮር ልበለውና
select st ልበለው ዝም ብዬ ወይም ደግሞ የፈለጋችሁትን ፋይል ኔም መስጠት ማለት ይሄ ቫሪያብል ኔም መስጠት ትችላላችሁ። ምንም የሚያስቸግር እንትን የሚያሻማ ነገር የለውም። ግዴታ አይደለም እንደዚህ ማድረግም። እኔ ዝም ብዬ ያው የላይኛው ኩዌሪ የታችኛው ደግሞ ራን የላይኛውን ኩዌሪ ራን የሚያደርግ እንደሆነ ለመግለጽ ያህል ነው ይሄንን እየጻፍኩት ያለሁት። ከዛ MySQL አንደርስኮር ኩዌሪ ካላችሁ በኋላ ሁለት ፓራሜትር ታስቀምጣላችሁ። የመጀመሪያው የዳታቤዝ ኮኔክሽኑ ነው። ሁለተኛው ደግሞ ራን የሚሆነው ወይም ደግሞ ኤክስኪዩት የሚሆነው የኩዌሪ ስም ነው ማለት ነው። የኩዌሪ ስም ዋይል ከዛ በኋላ ኢፍን ወይም ደግሞ ዋይልን መጠቀም እችላለሁ። ብዙ አይነት ሜተድ አለው በነገራችን እዚህ ላይ በጣም ብዙ የሚሰራ ነገር አለ። ግን ቀለል አድርጌ ለእናንተ እስኪ በዋይል ልስራላችሁ ለእናንተ ቀለል አድርጌ ማሳየት ስለፈለኩ ነው። ዋይል አንድ ቫሪያብል ክሬት ላድርግ እዚህ ላይ ዳላር ምን ልለው እችላለሁ። ለምሳሌ ሊስት ልበለውና እኩል ይሆናል ብዬ እኩል ይሆናል ወይም ደግሞ ሊስት ወይም ደግሞ ኢንፎ ደስ እንዳላችሁ ማድረግ ትችላላችሁ። ገላጭ እንዲሆን ነው ኢንፎ ያልኩት። እኩል ይሆናል ብዬ MySQL ላይ fetch array MySQLi underscore fetch underscore array ካላችሁ በኋላ በቅንፍ ውስጥ ዋን select stud የሚለውን እስከነ ቫሪያብል ኔም እዚህ ላይ ፔስት ታደርጉታላችሁ። ከዛ በኋላ እያንዳንዱን ሮው ሴሌክት አውት እያደረኩ የሆነ ቫሪያብል ላይ ያስቀምጠዋለሁ ማለት ነው። ስለዚህ ስቱደንቱ ሴሌክት ለማድረግ የተጠቀምኩበትን ይህን ቫሪያብል ኮፒ አድርጌ ላምጣውና ወደ ላይ ላድርገው እዚች ላይ ፔስት ልበላት። በተወሰነ መንገድ የሆነ ነገር ቀይር አድርጌ ከዛ ሴሌክት ኦል ልበለው ወይም ደግሞ ሴሌክት ኦል ልበለውና ኤዲት ገብቼ ላይን ሪኢንደንት ልበለው ለማስተካከል ነው ላይኑ አላይንመንቱን። ከዛ እዚች ላይ ሁሉም ላይ ዩዩ ሚል ነገር ልጨምርበት አፕዴት መሆኑን ለመግለጽ ወይም ደግሞ ከላይኛው ለየት እንዲልኝ ስለፈለኩ ነው። አንደርስኮር ዩ ልበለው። ከዛ እዚች ላይ ትመጡና ተመሳሳይ አይነት ነገር ነው ግን እዚህ ላይ ኢንፎ ነው የሚለው እዚህ ላይ ሊስት ነው የሚለው። ስለዚህ ኢንፎ የምትለዋን ኮፒ አድርጋችሁ እያንዳንዱ ሊስት የሚለው ላይ ፔስት ታደርጉታላችሁ። በጣም ጥሩ በጣም ጥሩ በጣም ጥሩ። ከዛ ምንድነው የምታደርጉት? እቺን የዋይሏን የተዘጋችባትን እቺን ዋይሏ የተዘጋችዋን እቺን ከርሊ ብራስ ከት አደርጓትና ወይም ደግሞ ታጠፏትና እታች ላይ ፊልድ ሴቱ ሲዘጋ የሚታይበት ቦታ ላይ እዚህ ላይ የፒኤችፒ ስክሪፕት እንትን ከፍታችሁና ዘግታችሁ ትዘጉታላችሁ። እዚህ ላይ ትዘጉታላችሁ። throughout this ምን ለማድረግ ስለፈለኩ ነው ሬንደር ማድረግ ማለት ይሄ ምን ሴሌክት አድርጌ ፌች አድርጌ ቴክስት ቦክሱ ላይ ማየት ስለፈለኩ ነው። አሁን እስኪ አፕዴት የሚለውን ልጫን። ምንም ነገር አልመጣም። ስለዚህ የሆነ የተሳሳትነው ነገር አለ ማለት ነው። የሆነ የተሳሳትነው ነገር አለ። እሱን ለማስተካከል እንሞክራለን። በጣም ጥሩ ኦኬ። ስለዚህ ወደ ቀጣይችን የማስተካከል ስራ እንሄዳለን። ስለዚህ ምንድነው የምናደርገው ለማስተካከል የተወሰነ እዚህ ላይ ሳትረው ነገር አለ። ያያችሁ ነው። እዚህ ላይ ጌት ነው የምናደርገው። $_post ያልነውን ወደ $_ጌት እንቀይረዋለን። ይሄ ነው ዋናው ስህተታችን። ምክንያቱም ላይ በሊንክ መንገድ ያስቀመጥነው ጌት የሚደረግ ቫሪያብል ኔም አለ እሱነን። ስለዚህ $_ጌት ብላችሁ አፕዴት አይዲ። ስለዚህ ሴቭ ላድርገውና ሪፍሬሽ ላድርገው። ኦኬ እዚህ ላይ 142 ላይ የሆነ ኤረር አለ ይለኛል። ማምጣት አምጥቶታል ግን 142 ላይ የሆነ ኤረር አለ ይለኛል። ስለዚህ 142 ልሄድ እስኪ። አንዲፋይንድ የሆነ አፕዴት አይዲ ነው የሚለኝ። አንዲፋይንድ የሆነ አፕዴት አይዲ አለ ነው የሚለኝ። ስለዚህ አሁንም የሳትናት ነገር አለች ማለት ነው። ኦኬ በጣም ጥሩ። ይሄ ነው አያችሁ $_post ነው የሚለው አሁን። ስለዚህ የላይኛዋን ጌት የምትለውን እቺን ነው የምታመጣው። ስለዚህ $_ጌት ወደ ሜል ትቀይሩልኛላችሁ ማለት ነው። በካፒታል ሌተር ጌት $_ጌት ኦኬ በጣም ጥሩ። ሪፍሬሽ ላድርገው። አሁን በዚህ አይነት መንገድ ያመጣው ማለት ነው። አፕዴት የምትለዋን ስትጫኑ ልክ እንደዚህ ይመጣላችኋል። ኦኬ ከዚህ ቀጥለን የምንሰራው ነገር ምንድነው? ቫልዩ አሳይን እናደርግለት እስኪ ማለት በቃ ትክክል ሰርቷል። አሁን እዚህ ላይ አፕዴት የሚለውን ስጫን ፎርሙ መጥቶልኛል። ግን አፕዴት የምትለዋ ሊንክ የተጫንኩባትን ሪከርድ ቫልዩ እዚህ ቴክስት ቦክስ ላይ ማግኘት ፈልጋለሁ። እሱን ነው አሁን የምናደርገው እዚህ ቴክስት ቦክስ ላይ። ስለዚህ ምንድነው የምታደርጉት? ለቴክስት ቦክሱ ከፕሌስ ሆልደሩ ደብል ኮት መዝጊያ ደብል ኮት ወጣ ብላችሁ ቫልዩ ካላችሁ በኋላ PHP ስክሪፕት ጻፉና ልክ እንደዚህ ቫልዩ ብላችሁ PHP ካላችሁ በኋላ ኦፕ ተሳሳትኩ ይችላል ችላጥፋላችሁ ችላጥፋትና ኦኬ እዚህ ላይ PHP እዛ ኢኮ ካላችሁ በኋላ ምን ታደርጋላችሁ ማለት ነው? ላይ ያለውን $stid_u የሚለው ነገር እዚህ ላይ አምጥቼ ፔስት ላለው።
ከዛችን ቫልዩ የምትለዋን ኮፒ ላድርጋትና ጊዜ ለመቆጠብ ያህል እያንዳንዱ ላይ ወስጄ ፔስት አረጋታለሁ። እዚህ ላይም ፔስት አረጋታለሁ፣ እዚህ ላይም ፔስት አረጋታለሁ፣ እዚህ ላይም አዲስ ኦፕሽን የሚል ታግ ጨምሬ ኦፕሽን የሚል ታግ ጨምሬ ፔስት አረጋታለሁ። እቺ ቫልዩ የምትለዋ ነገር አታስፈልግም በኦፕሽን ጊዜ፣ ስለዚህ ታጠፋታላችሁ። እቺ ደብል ኮትም አታስፈልግም፣ ታጠፋታላችሁ። ከዛ እዚች ላይ በተመሳሳይ ፔስት አደረግና ኤዲት ለማድረግ ሞክራለሁ። ኤዲት ለማድረግ st name u ስቱደንት ኔም ላይ ቫልዩን አሳይን አድርጋለሁ። st age u የሚለውን እዚህ ላይም ኤጅ ላይ አምጥቼ አሳይን አድርጋለሁ፣ ወይም ደግሞ ፔስት አደርጋለሁ። ኮፒ ፔስት ነው እያደረኩት ያለሁት፣ የላይኛውን ቫሪያብል ታችኛው ላይ እዚህ ላይ ፔስት። ኦኬ ከዛ year u የምትለዋን እዚህ ላይ አምጥቼ አሁንም በተመሳሳይ መንገድ ፔስት እላታለሁ ማለት ነው። ፔስት እላታለሁ። በጣም ጥሩ። አሁን እስኪ እንደገና መተን ሪፍሬሽ ለማድረግ እንሞክር። አያችሁ እቺ የመጀመሪያውን አይዲ ባለ S001ን ስጫን የS001 ሊስት ቴክስት ቦክሱ ላይ መጥቶ ፊል ሆኖልኛል ማለት ነው፣ ወይም ደግሞ ተሞልቶልኛል። ስለዚህ እያየሁኝ ማስተካከል የምፈልገውን ነገር ማስተካከል እችላለሁ ማለት ነው። ማስተካከል የምፈልገውን ነገር ማስተካከል እችላለሁ። ሁለትን ስጫን እንደምታዩት ሁለት ይመጣልኛል ማለት ነው። አሁን አፕዴት ስቱደንት የምትለዋን ክሊክ ሳደርግ የሆነ ለውጥ እንዲኖር እፈልጋለሁ፣ ስለዚህ እሱን ነው የምንሰራው ማለት ነው። ስለዚህ ምንድነው የምታደርጉት? እዚች ኦኬ እዚች ላይ ትንሽ ወደ ይሄኛው እዚህ ላይ ተከፍቶ እዚህ ላይ የተዘጋው ኤኒዌይ ችግር የለውም። ስለዚህ እዚህ ዋይል ሉፑን እዚህ ላይ ዘግተነዋል። ኦኬ ስለዚህ እዚች ላይ php ብዬ ልጻፍ እስኪ። php የሚል አንድ የphp ስክሪፕት መጻፍ ስለፈለኩ ነው። ኦኬ በዋናነት እዚህ ላይ አፕዴት ለማድረግ የሚያገለግለውን ኩዌሪ ነው የምንጽፍ። ኦኬ ከዛ if ልበለውና is set ኮመንት ልጻፍላችሁ ለእናንተ ያው ምን እንደሚሰራ ግልጽ ለማድረግ ያህል let we do update። ኦኬ እዚህ ላይ if is set ብለን እንጻፍ እስኪ። if is set $_post ትላላችሁ ማለት ነው። $_post ከዛ በስኩዌር ብራኬት ውስጥ እዚች ላይ ያለችውን የሰብሚት በተኗን ስብ አፕዴት ስቱደንት በሲንግል ኮት ውስጥ አምጣችሁ ቁጭ ታረጋታላችሁ ማለት ነው። በጣም ጥሩ። ኦኬ ከዛ እዚህ ላይ ኢንሰርት ስናደርግ የተጠቀምንበትን ቫሪያብል ኮፒ አድርገን ማምጣት እንችላለን። ጊዜያችን ለመቆጠብ ያህል ምንም አይነት ቫሪያብል ዲክሌር ያደረግነ ጊዜያችን ከምንፈጅ ምን እናደርጋለን መሰላችሁ? ላይ ያለውን ሪከርድ ለማድረግ የተጠቀምንበትን ቫሪያብል አምጥተን እዚህ ላይ ፔስት ማድረግ እንችላለን። ኦኬ ለጊዜው ምን እናደርጋለን? ኦኬ አፕዴት አይዲው እንደዚህ አይደለም አክቹአሊ፣ በጣም ይቅርታ። ስለዚህ ላይ ልሄድና አሁን እንደነገርኳችሁ ላይ ልሄድና እችንን ኮፒ አድርጌ ላምጣት መጀመሪያ ላይ አፕዴት አይዲው ይሄ እንዲሆን ስለምፈልግ ነው፣ እንደ ዌር ኮንዲሽን የምጠቀምበት ማለት ነው። ስለዚህ እስኪ የአፕዴት ኩዌሪ ልጻፈው እስኪ። ቫሪያብሉን አልሰራንም ገና፣ ኮፒ አድርጌ አመጣዋለሁ ብዬ ነው። ስለዚህ $ኩዌሪ ልበለውና እዚች ላይ አፕዴት ኩዌሪ ለማምጣት ወደ ሎካል ሆስት php ማድሚናችሁ ሂዱና ራሱ የሚሰጣችሁን ኮድ ኮፒ አድርጋችሁ ብታመጡ ጥሩ ነው። ጊዜያችሁን ለመቆጠብ ያህል ስትጽፉም ደግሞ እንዳትሳሳቱ ለምን ነው እንጂ ራሳችሁ አፕዴት ብላችሁ የአፕዴት ኩዌሪውን መጻፍ ትችላላችሁ፣ ምንም ችግር የለውም። ኦኬ ስለዚህ እዚች ላይ ስኩል የምትለዋን ኤክስፓንድ ላድርጋት፣ ስቱደንት የሚለውን ቴብል ክሊክ ላድርግ። ከዛ ምንድነው ማደርገው እዚች ላይ መጥቼ ኤስኩኤል የምትለዋን እጫንና አፕዴት የምትለዋን ክሊክ አደርጋለሁ። እንደምታዩት እዚህ ላይ ኩዌሪውን ሰጥቶኛል። ይሄንን ኮፒ አድርጌ እዚህ ላይ አምጥቼ ፔስት ለዋለሁ ማለት ነው። በጣም ጥሩ። ከዛ ዌር ከተባለ በኋላ ስቱድ አይዲ እቺኛው ስቱድ አይዲ እኩል ይሆናል ካላችሁ በኋላ በሲንግል ኮት ውስጥ ላይ የሰጠዋት እንደ ዌር ኮንዲሽን የተጠቀምንበት አይዲ እዚህ ላይ ፔስት አደርጋታለሁ። በጣም ጥሩ። ሰሚኮሎን ላድርግ። ከዛ በኋላ እስኪ ይሄን ራን ላድርገው። ራን አንደርስኮር ኩዌሪ ልበለውና እኩል ይሆናል ብሌ እዚህ ላይ ራን የሚያደርግልኝ ኩዌሪ እጽፋለሁ ማለት ነው። MySQL ላይ array ኦኬ እዚህ ላይ ሁለት ፓራሜትር ያስፈልጋል። የመጀመሪያው ዳታቤዝ ኮኔክሽናችን ነው።
ሁለተኛው ደግሞ ኤክስኪዩት የሚሆነው ኩዌሪ ነው። ኤክስኪዩት የሚሆነው ኩዌሪ ነው። ኢፍ ካላችሁ በኋላ ራን ኩዌሪ ኤክስኪዩት ከሆነ ራን ኩዌሪ ኤክስኪዩት ከሆነ እዚህ ላይ ሌላ ነገር ነው የጻፍኩኝ። በጣም ይቅርታ አድርጉልኝ። የምናገረው ሌላ ምጽፈው ሌላ። ስለዚህ ማይስኩዌል ላይ ኩዌሪ ካላችሁ በኋላ እዚህ ላይ $ኮን ኮማ ኤክስኪዩት የሚሆነው ኩዌሪ እንደነገርኳችሁ ማለት ነው። በጣም ይቅርታ። ስለዚህ እዚች ላይ ኢፍ ካላችሁ በኋላ ምን ትላላችሁ ማለት ነው? ራን ኩዌሪ ኤክስኪዩት ከሆነ ነው በትክክል አፕዴት ከሆነ የሆነ ሜሴጅ እንዲሰጠ ይፈልጋለሁ። ስቱደንት ኢዝ አፕዴት ሰክሰስፉሊ። ስለዚህ ላይ ያላችሁን ችንን ኮፒ አድርጌ እስከ ሄደር ሎኬሽኗ ድረስ ላምጣትና እዚች ላይ ፔስት ልበላት እዚች ላይ። በጣም ጥሩ። ስለዚህ ስቱደንት ዲሊትድ ሰክሰስፉሊ የሚለውን ስቱደንት አፕዴትድ ሰክሰስፉሊ ወደምትል ጽሁፍ እንቀይረዋለን። እዚህ ላይ አልስ ግን ይሄ ካልሆነ ደግሞ አፕዴት ካላደረግከው ነው። አሁንም ፔስት ልበለውና ስቱደንት ኖት አፕዴትድ ችንን ሰክሰስፉሊ የምትለዋል ላጥፋት። ኦኬ በጣም ጥሩ። ሴቭ ላድርገውና እስኪ ሪፍሬሽ ለማድረግ ልሞክር። ግን እዚህ ላይ እንደምታዩት ከሆነ ይሄ ቫልዩ አንደርስኮር 1 ቫልዩ 2 ቫልዩ 3 የሚል ነገር አሳይን መደረግ መቻል አለበት። በየት ነው አሳይን የሚደረገው? ከቴክስት ቦክሱ በመጣው ቫልዩ ነው አሳይን መደረግ ያለበት። ከቴክስት ቦክሱ በመጣው ቫልዩ ነው አሳይን መደረግ መቻል ያለበት። ስለዚህ ምንድነው ማድረግ ያለብን? አሁን እዚህ ላይ ቫሪያብሎቻችን ኩሬት እናደርጋለን። ይሄ አፕዴት የሚሆነውን ዳታ ሆልድ አድርገው የሚይዙልን ቫሪያብሎቻችን ኩሬት እናደርጋለን። ስለዚህ እነዚህ ቫልዩዎቻችን ሪፕሌስ ለማድረግ ቫሪያብሉ ግዴታ ስለሚያስፈልገን መጀመሪያ ቫሪያብሎቻችን ክሬት እናደርጋለን። እሱን ለማድረግ ኢንሰርት ላይ ቅድም አስቀድሜ እንደነገርኳችሁ ኢንሰርት ላይ የተጠቀምነውን ቫሪያብል በሙሉ ኮፒ አድርገን እናምጣው። ይሄንን በተወሰነ መንገድ እንለውጠዋለን። በታች አመጣን ጊዜያችን ለመቆጠብ ያህል ብዬ ነው። ኦኬ ስለዚህ እዚች ላይ አምጥቼ ፔስት ለዋለሁ። ሴሌክት ኦል ልበልና ኤዲት ላይ መጥቼ ላይን ኢንደንት ልበለው አላይንመንቱን ለማስተካከል። ከዛ እዚህ አንስቼ ሁሉንም ቫሪያብሎች ሴሌክት አድርግና ኮንትሮልን ተጭኜ ዩን እጨምርበታለሁ። እንደምታዩት ከሆነ የቴክስት ቦክሱ ስሙም በሙሉ ዩ ተጨምሮበታል አይደል? ቅድም ክሬት ስናደርገው። ስለዚህ ዩ እንጨምርበታለን ማለት ነው። ሄር ዊ ጎ። በጣም ጥሩ። ስለዚህ አሁን እነዚህ ቫሪያብሎች እዚህ ታች ላይ እንደ ቫልዩ አሳይን እናደርጋቸዋለን ማለት ነው። እችኛዋን የላይኛዋን ዩ ማጥፋት እንችላለን፣ ምንም ችግር የለውም። ለጊዜው ትቆይ። በዚህኛዋ በሲንግል ኮቶ መካከል ፔስት። አሁንም እቺ ኤስ ኔም ዩ የምትለዋን ኮፒ አድርጌ አምጥቼ ለስቱድ አንደርስኮር ኔም አሁንም ቫልዩ አሳይን አድርጋለሁ። ከዛ እችንን ኮፒ አድርጌ አምጥቼ አሁንም ለዚህ ቫልዩ አሳይን አድርጋለሁ። ከዚህም ባክ ልበላት። እችንን ኮፒ አድርጌ አምጥቼ ከዛ እዚች ላይ አምጥቼ ምን አደርጋለሁ ማለት ነው? አሳይን አደርጋለሁ። በጣም ጥሩ። አንድ ቀረ ይር። እችንን ይር ዩ የምትለዋን ኮፒ አድርጌ አምጥቼ እዚች ላይ ምን አደርጋለሁ ማለት ነው? አሳይን አደርጋለሁ። ይር ወይ ከዛ ስቱድ አይዲ አፕ አይዲ ትላለች ማለት ነው። ሴቭ እናድርጋትና እስኪ ሪፍሬሽ እናድርገው። ኦኬ እስኪ አሁን እችና 23 የምትለዋን 24 ላድርጋትና አፕዴት ልበላት። አፕዴት አልሰራም። ስለዚህ የሆነ የተሳሳትነው ነገር አለ ማለት ነው። እስኪ እዚች ላይ እንደገና ለመሞከር ጥረት ላድርግ። ለምሳሌ ቀየር አድርጌ ለሞክረው። ኦኬ አሁን ያለው ይሄ ነው። ምንም የተለወጠ ነገር የለውም። ስለዚህ እንዴት አድርገን እናስተካክላታለን? እስኪ እንመለስ አንዴ። ኦኬ ለማስተካከል እንሞክር። እዚች ላይ እስኪ እንያት። እስኪ ነገር እዚች እስከዚህ ያለችዋን ከት አድርጌ ልውሰዳትና የሆነ ቦታ ልቀይራት እስኪ። ኦኬ ከዚችኛዋ ከዋይል ከርሊ ብራሷ የተዘጋችበት ታች ላይ አድርጌ ፔስት ልበላት። ኮንትሮል ፕላስ ኤስ ላድርግ። ኦኬ እዚች ላይ ኦኬ በጣም ይቅርታ። እዚች ላይ እስኪ አንዲት ሴሽን ክሬት ላድርግ። ምክንያቱም እችን ጌት የተደረገችውን አፕዴት አይዲ
ሆልድ አድርጌ ይዤ በኋላ እንደ ዌር ኮንዲሽን መጠቀምባት ስለሆነ አንድ ሴሽን እዚህ ላይ ክሬት ላድርግ ዶላር አንደርስኮር አድርጌ ሴሽን ኦፍ በሲንግል ኮት የሴሽኑን ኔም ልጻፍ። እኔ ዝም ብዬ ደስ እንዳለኝ አፕ አይዲ ልበለው እኩል ይሆናል ብዬ እችንን ዶላር ስቱደንት አንደርስኮር አፕዴት አንደርስኮር አይዲ የምትለዋን አሳይን ላድርግላት። ኦኬ እዚህ ላይ አምጥቼ ፔስት ልበላት። በጣም ጥሩ። ኦኬ ከዛችንን ሴሽኗን ኮፒ አድርጌ ወስድና እዚች ላይ አንድ ቫሪያብል ክሬት አደርጋለሁ። ደስ ያለኝን ቫሪያብል ክሬት ማድረግ እችላለሁ። አፕ አይዲ ልበለው አሳይን ላድርገው ያንን ሴሽን። ከዛችንን ኮፒ ላድርግና እዚች ላይ አምጥቼ ፔስት ልበላት። እችንን ዶላር ድጋሚዋን ላጥፋት። በጣም ጥሩ። እዚህ ላይ ያለው እንዳለ ነው። ኮንትሮል ፕላስ ኤስ ላድርገውና ሪፍሬሽ ላድርገው። ሪፍሬሽ። እሺ እዚህ ላይ አፕዴት የምትለዋል ልጫን ታች ላይ መጣልኝ። እስኪ ቀይር ላድርገው። ለምሳሌ ስሪ ላድርገው። እዚህ ላይም ዝም ብዬ መገርሳ አለሙ ብዬ ልጨምርበት። እዚህ ላይ 26 እዚህ ላይ ደስ ያለኝን እዚህ ላይ ደግሞ የሆነ 4 ላድርግና አፕዴት ልበለው። አያችሁት? በተሳካ ሁኔታ አፕዴታችን ሰርቷል ማለት ነው። አፕዴታችን ሰርቷል። ስለዚህ ግሎባል ቫሪያብል ሴሽን ክሬት አድርጋችሁ የሆነ ቫልዩ አሳይን አድርጉትና ያንን እንደ ዌር ኮንዲሽን ታች አምጥታችሁ ተጠቀሙት። አፕዴቱ የሚያስቸግራችሁ ከሆነ ብዬ ነው እንደኔ። ችነን ከት ማድረግ ትችላላችሁ። ቻሊ ፖፕ አፕ ሜሴጁ አልመጣልኝ የምትሉ ከሆነ አፕዴት ላድርገው። መጣ። እዚህ ላይ ለምሳሌ እስኪ የሆነ ነገር ልጨምርበት። ኦኬ 2 ላድርገው። እዚህ ላይ አለሙ ደጉ ልበለው እስኪ። ከዛ እዚህ ላይ 23 ላድርገውና እዚህ ላይ ይሩን 4 ላድርገው። ከዛ አፕዴት ልበለው። እንደምታዩት ከሆነ ስቱደንት አፕዴት ሰክሰስፉል የሚል ሜሴጅ መጣ። አለሙ አሁን አፕዴትድ ሆኗል፣ ግን ሪፍሬሽ እንደገና ስለሚጠይቅ ነው ያላመጣላችሁ። ስለዚህ ላይ እንደገና ሪፍሬሽ ታደርጉታላችሁ። ይሄው አለሙ ደጉ የሚል ይመጣል ማለት። ስለዚህ ወደ ነበረበት ስቴት ለመልሰው በዚህ አይነት መንገድ አፕዴታችሁን ትሰራላችሁ ማለት ነው። ኦኬ ቀጣይ ምን እንሰራለን? እንግዲህ አሁን እንደምታዩት ከሆነ ክሬት ማድረግ፣ ሴሌክት ማድረግ፣ አፕዴት ማድረግ፣ ዲሊት ማድረግ ሰርተናል እና አንድ የቀረን ነገር አለ እዚህ ላይ ሰርች መፈለግ መቻል እንድንችል። ስለዚህ የሰርች ስራችን እዚህ ላይ እንሰራለን ማለት ነው። እዚች ከሊስቷ ከፍ ብለን እዚች አካባቢ ብናስቀምጣት ደስ ይለኛል። እዚች አካባቢ ብናስቀምጣት። ስለዚህ ምንድነው የምናደርገው? ከቴብሉ ፊልድ ሴት የቴብሉ ፊልድ ሴት የተከፈተበት አለ አይደለ? ከሱ ትንሽ ከፍ ብለን እዚች ላይ ብሬክ እናደርገው። ትንሽ ወረድ እንዲል አሁንም አንድ ብሬክ ብንሰጠው ደስ ይለኛል። ኦኬ ከዛ አንድ ሆሪዞንታል ሩል አስቀምጥና በእነዚህ ሁለት ብሬኮች መካከል አንድ ዝም ብዬ ፎርም ልበው ፊልድ ሴት ሳስቀምጥ ትንሽ ለይታው ትንሽ አስጠሊታ እንዳይሆን፣ ስለዚህ እዚህ ላይ ፎርም ሜተድ ልበለውና ፖስት ልበለው። ኦኬ ከዛ አክሽን ብለን የስክሪፕት የሚቀመጥበትን የፒኤችፒ ፋይል ኔም፣ ስለዚህ student.php ላይ ስለሆነ ማስቀምጠው እሱን አስቀምጣለሁ። ከዛ እዚች ላይ ኢንፑት ታይፕ ብዬ ለጊዜው ኦኬ ሰብሚት ኔም ሰርች ልበለው ይሄንን። ኦኬ እዚህ ላይ ፕሌስ ሆልደር ብዬ የሆነ ቫልዩ ልስጠው ሰርች። ኦኬ ሴቭ ላድርገውና እስኪ ሪፍሬሽ ለማድረግ ልሞክር እስኪ። ይሄው ኦፕ በተን ነው እንደ ጻፍኩት። ስለዚህ ኢንፑት በተን ሰብሚት የምትለዋን እዚች ላይ ቴክስት አድርጌ በቀይራት ደስ ይለኛል። እዚህ ላይ ቫልዩ ማስቀመጥም አይጠበቅብኝም። ትንሽ ፓክ ልበልና እዚች ላይ ይቅርታ ኢንፑት ታይፑን ሰብሚት ላድርጋት። ቴክስት ቦክስ ነው በዋናነት እንትን ማለት የፈለኩት። ስለዚህ መስራት የፈለኩት ማለት ይችላል። አጥፋትና ሴቭ ላድርጋት። እንደምታዩት ከሆነ ሰርች ማድረጊያ በተናችን መጥቶልናል። በጣም ጥሩ። ሰርች ማድረጊያ በተናችን መጥቶልናል። በጣም ጥሩ። ከዛ ሲቀጥል የሆነ በተን ያስፈልገናል። የሆነ ቫልዩ እዚህ ሰርች ቴክስት ቦክስ ላይ ጽፈን ሰርች የምናደርግበት በተን ያስፈልገናልና ኢንፑት ካልነም በኋላ ሰብሚት እንበለው ታይፑን። ከዛ እዚህ ላይ ኔሙን ዝም ብለን ሰርች ስቱደንት ወይም ደግሞ ሰርች ወይም ደግሞ ደስ ያላችሁን
ኔም መስጠት ትችላላችሁ። እኔ ዝም ብዬ ሰርች STU ልበለው ወይም ደግሞ ኦኬ ሰርች ጽፍ ተሳስቼ ነው ሰርች STU ከዛ እዚች ላይ ቫልዩ ልበላትና የሆነ ሊነበብ የሚችል ቫልዩ ላስቀምጥ። ቴክስት ቦክስ ማለት የሰብሚት በተን ላይ ሊቀመጥ የሚችል ጽሁፍ ነው። ሰርች ስቱደንት አልኩት ኮንትሮል+S አሁን ሪፍሬሽ አደርጋለሁ ማለት ነው። በጣም ጥሩ። አሁን እዚች ላይ የሆነች ቴክስት አስገብቼ ሰርች የምትለዋን በተን ስጫን እዚህ ቴብል ላይ ሊስት አድርጎ ሰርች ያደረኩትን ፊልተር አውት አድርጎ ማምጣት ወይም ደግሞ ማግኘት መቻል አለበት። ስለዚህ እሱን እንዴት ነው ማድረግ የምንችለው ነው። ሌትስ ዱ ዛት። አሁን እሱን ለመስራት ምንድነው የምታደርጉ? ለታች ላይ እዚህ ወደታች ወረድ አድርጉልኝና ምን ማድረግ ትችላላችሁ በቀላሉ መሰላችሁ? እዚህ ሴሌክት ያደረጋችሁበት የፒኤችፒ ስክሪፕታችሁ ላይ የቴብላችሁ ፒኤችፒ ስክሪፕት ላይ መጣችሁ ኢፍ ካላችሁ በኋላ is set $_post ካላችሁ በኋላ ሰርች STU ክሊክ ከተደረገ ነው። ሰርች STU ክሊክ ከተደረገ የታችኛው ማለት ነው ሰብሚት በተኑ የሆነ ነገር ሀፕን ከሆነ እዚች ላይ እንደማለት ነው። is set የሚለው ትርጉሙ ኦኬ ክሊክ ከተደረገ ኦኬ እዚች ላይ ወረድ እንልና ሴሌክት ኩዌሪውን እንጽፋለን። ስለዚህ እችንን ኮፒ አድርገን እንውሰድና select all from student where እንልና ኮለመን ኔማችን ምን ነበረ? የቴብል የስቱደንት ኦኬ ስቱደንት አይዲ ኮንትሮል+C አድርገው ስቱደንት አይዲ ላይክ የምትል ኪወርድ አለች። እንግዲህ ወደ SQL ላይ ትኩረት የምታደርጉ ሰዎች ካላችሁ ያን ያህል ብዙ ላይ ይረሳችሁ ይችላል። ስለዚህ ላይክ ዋይልድ ካርድ አይነት ነገር ናት። ላይክ ብለን ዋይልድ ካርድ እናስቀምጣለን። ይሄን የመሰለ እንደማለት ነው። ይሄን የመሰለ ስለዚህ 2% ምልክት ታደርጉና በመካከል ውስጥ የቴክስት ቦክሱን ስም ታስቀምጣላችሁ። የቴክስት ቦክሱ ስም እስካሁን ክሬት አላደረግነውም። ስለዚህ እዚህ ላይ አንድ ቫልዩ የሚል ነገር ክሬት እናድርግና ምን እናደርጋለን ማለት ነው? $_post ልና እዚች በቴክስት ቦክሷ በስኩዌር ብራኬቷ ውስጥ በሲንግል ኮት እዚህ ላይ አሳይን አድርጋታለሁ። ሰርች የቴክስት ቦክሷን ስም በጣም ጥሩ። ስለዚህ እችንን $ቫልዩ የምትለዋን ኮፒ አድርጌ እዚች ውስጥ ፔስት አድርጋታለሁ ማለት ነው። ከዛ ኦር እለዋለሁ እዚህ ላይ በኋላ ስለሚያስፈልገኝ ኮፒ አድርጌ መያዝም እችላለሁ፣ አለማድረግም እችላለሁ። ምንም ችግር የለውም። በእጃችሁ መጻፍም ትችላላችሁ። ስለዚህ እዚች ላይ ኦር ትሏታላችሁ። ኦር ሽፍትን ተጭናችሁ የባክዋርድ ስላሽን ስትጫኑ እቺ ምልክት ትመጣላችኋለች። ስለዚህ እስከዚህ ያለችውን ኮፒ ላድርግና ቀጣይ ላይ ፔስት ላታለሁ ማለት ነው። ግን ያ የሚያስፈልገው ለማን ነው? ኦር ስቱደንት ኔም እቺን ኮፒ ላድርግ መጀመሪያ እንዲገባችሁ። እቺን ኮፒ ላድርግ ስቱደንት ኔም ላይክ የምትለዋን ብቻ እስከ ኦሯ ድረስ ፔስት ላድርጋት። ኦኬ ላይክ $ቫልዩ አሁንም ኤጅ ኮፒ ላድርጋት እዚች ላይ ፔስት ላድርጋትና አሁንም እቺ ላይክ የምትለዋን እስከ ዋይልድ ካርዷ ድረስ እዚች ላይ ፔስት አሁንም ኦርን ረሳሁት እዚች ላይ ሽፍት ተጭኛው ኮንትሮል+C ላድርገውና ኦኬ አሁንም ኦር ሴክስ ላይክ ትሉታላችሁ ማለት ነው። ሴክስ እቺ ላይክ የምትለዋን ኮፒ አድርጌ ያመጣለሁ እዚች ከዚህ ያለችዋን በጣም ጥሩ ላይክ $ቫልዩ ከሆነ ኦር አሁንም ይር እዚች ላይ $ይር ላይክ ኦሯ አታስፈልገንም ስለጨረስነን ብዬ ነው። $ቫልዩ በጣም ጥሩ ኦኬ ይሄን ይወስዳል። ሰርች የምትለዋ በተን ከተጫን ኤልስ ግን እችኛዋን የድሮዋን ሴሌክት አንደርስኮር ስቱደንት የምትለዋን ሴሌክት ኦል ፍሮም ስቱደንት የሚለውን ኩዌሪ ኤክስኪዩት እንዲያደርግ ነው የተፈለገው። በቃ አሁን ሴሌክት ኦል ላድርገው ሪኢንደንቱን ላስተካክል እንደምታዩት ከሆነ በጣም ጥሩ። አሁን እዚህ ላይ መጥቼ እስኪ ሪፍሬሽ ላድርገው። ሰርች ያደርጋል ወይስ አድርግ የሚለውን ነገር ነው እያችሁ። እዚህ ላይ ለምሳሌ አሁን የሆነ ነገር ላስቀምጥ እስኪ ሜል ልበለውና ሰርች በለው። ሁሉም ሜል ስለሆኑ ሁሉን አመጣቸው። እስኪ ላይ ታድጌ ዝም ብዬ አለሙ ልበለው። ኦኬ ሁሉም ላይ አለሙ ሚል ስላለ መጣ። እስኪ ቀየር ላድርገው መገርሳ አለሙ ደጉ ስለሚል ነው። ቀየር አድርጌ ሰርች ብለው ኦኬ ሁሉም አለሙ ስላለ ነው። እዚህ ላይ እንደምታዩት ከሆነ መገርሳ አለሙ
እስኪ ለምሳሌ መገርሳ አለሙ የሚለውን ሰርች አድርጎ ያመጣዋል። አላመጣውም። ለምንድነው? ስፔስ ፊት ላይ ኮፒ አድርጌ ሳመጣ ስፔስ ፊት ላይ ስለተወብኝ ነው፣ ትሪም ስለማያደርገው። ኦኬ። ስለዚህ እዚህ ላይ ለምሳሌ አሁን ባይዲው ልፈልግ እስኪ ባይዲ S001 ብዬ ሰርች ላድርግ። የለም S001 S002 ብዬ ሰርች ላድርግ፣ ወይም ደግሞ 3 ደስ እንዳላችሁ ሰርች። ይሄው S002 አመጣልኝ ማለት ነው። ብትፈልጉ በፈለጋችሁት አይነት መንገድ ብትፈልጉ በአይዲው፣ ብትፈልጉ በኔሙ፣ ብትፈልጉ በኤጁ፣ ብትፈልጉ በጀንደሩ፣ ብትፈልጉ በይሩ ሴሌክት ማድረግ ትችላላችሁ። ሴሌክት ማድረግ ትችላላችሁ። አሁን ሪፍሬሽ ብታደርጉት እዚህም ላይ አለሙ እዛም ላይ አለሙ ስላለ ሁለቱን ምን ያመጣባችሁ። ብዙ ሪከርድ ቢኖር ኢፌክቱን በደንብ ታዩታላችሁ። ሰርቻችንን በሚገባ ሰርቷን። እስኪ በኤጁ ሴሌክት፣ ይሄው ባለ 23ን አመጣው ማለት ነው። ባለ 23ን አመጣው። በይሩ የምትፈልጉ ከሆነ በይሩ ሰርች ማድረግ ትችላላችሁ። ደስ እንዳላችሁ አድርጋችሁ የፈለጋችሁትን ቫልዩ አስገብታችሁ ሰርች ማድረግ ትችላላችሁ ማለት ነው። እስኪ ለምሳሌ አዲስ ሪከርድ ሰርች ላድርግ ማለት ክሬት ላድርግ። እዚህ ላይ S003 አልማዝ 30 ፊሜል ላድርጋትና እዚህ ላይ ይሯን ስንት ላድርጋት? 5 ላድርጋትና ሬጂስተር ልበላት። here we go not registered። ኦኬ። ስለዚህ S003 ስላለ ነው። S004 ላድርገው ወይም ደግሞ S001 ላድርገው ስለሌለ፣ እሺ አልማዝ ባለ 5 ሬጂስተር ላድርጋት እንደገና። አሁን በተሳካ ሁኔታ ሬጂስተር ሆኗል። ይሄው መጣች። አሁን እዚች ላይ ደስ ካላይ አፕዴት ማድረግ እችላለሁ። ከዛ ውጭ እስኪ ሰርች ላድርጋት። ለምሳሌ አልማዝ ብዬ ሰርች ባደርጋት እሷ ብቻ ትመጣልኛለች ማለት ነው። እሷ ብቻ ትመጣልኛለች። ብትፈልጉ በጀንደሩ ፊሜል ብላችሁ ሰርች ብታደርጉም እሱ ብቻ ነው የሚመጣ ወይ እሷ ብቻ ትመጣላችሁ። በዚህ አይነት መንገድ ስቱደንትን ሬጂስተር ማድረግ፣ ሴሌክት አድርጎ ማየት፣ ዲሊት ማድረግ፣ አፕዴት ማድረግ፣ አስፈላጊ ሆኖ ከተገኘ ደግሞ የሆነን ስፔሲፊክ የሆነ ሪከርድ ሰርች አድርጎ ማየት መስራት እንችላለን ማለት ነው። ያልገባችሁ ግልጽ ያልሆነላችሁ ነገር ካለ ኮመንት ላይ አሳውቁኝ፣ በደንብ ማብራራው ይሆናል ማለት ነው። ለዛሬ ላሳያችሁ የፈለኩት ይሄ ነው። ቤተሰብ ያልሆናችሁ እንደተለመደው ባካችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ተባበሩን። ቤተሰባችን ተቀላቀሉ። በእርግጠኝነት ታተርፉበታላችሁ። ቀጣይ እንገናኝ። መልካም ጊዜ። አመሰግናለሁ።